ሰላም ቤተሰቦች እንደምን ከርማችኋል እንደምን ቆይታችኋል። በዛሬው ቪዲዮአችን የምንመለከተው ኤሪያ 51 ስለሚባለው ኤሊያኖች ይኖርበታል ተብሎ ስለሚገመተው መሬት ላይ ስለሚገኘው ድብቁ ቦታ ነው። ይህ ቦታ ምንድነው? ኤሊያኖችስ ምን ይሰራሉ? የትስ ይገኛል? የሚለውን በዛሬው ቪዲዮአችን እነዚህን አብረን እንቃኛለን። በ1947 አንድ ያልታወቀ ነገር ከሰማይ ወደ መሬት ወደቀ። ከዚያ በኋላ ብዙ ሰዎች የተገኘው ነገር ወደ ኤሪያ 51 ተወስዷል ብለው ማመን ጀመሩ። ኤሪያ 51 ይህ ቦታ በአሜሪካ ግዛት የሚገኝ ነው። የአሜሪካ መንግስት ለዘመናት ደብቆት የነበረው ታላቅ ስውር ቦታ ነው። ማንኛውም የዓለም መንግስት ሆነ ሌሎች ግለሰቦች ሊያውቁት ሊደርሱት ያልቻሉበት ታላቅ ድብቅ ቦታ ነው። በውስጡም ዓለምን ጉድ ያስባሉ የሚያስገርሙ ነገሮች እንደሚኖሩት ይነገርለታል። ይህ ቦታ ምን ነገሮች ቢኖሩት ነው እንዴት ተባለለት? ዛሬ እነዚህ ነገሮች እናያለን። አስገራሚ እውነታዎቹን። የመጀመሪያውና ዓለምን የሚያስደንቀው ነገር ዩፎዎች ይገኙበታል ተብሎ መታሰቡ ነው። ዩፎዎች ማለት አንዲፋይንድ ፍላይንግ ኦብጀክት ይሉታል። ይህም ማለት የእንግዳ አየር ላይ በራሪ አካሎች ማለት ነው። ይህ በራሪ አካል በማንኛውም የዓለም መንግስታት ሆነ ግለሰብ የማይታወቅ ከየት እንደመጡ የማይታወቅ በግምትም ከመሬት ውጪ እንደመጡ የሚነገርላቸው ሌሎች ፍጥረታቶች እንደማለት ነው። ይህ ነገር እነሆ በዚህ ኤሪያ 51 ላይ እንደሚገኝ ነገሮች ያትታሉ። ሁለተኛው ታላቁ አስገራሚ ነገር ደግሞ የአሜሪካ መንግስት ለ60 ዓመትና ከዛ በላይ ድብቅ አርጎ ማስቀመጡ ነበር። ይህ ነገር ትልቅ የሚሊታሪ ወይም የወታደሮች ቤዝ ነው በማለት ይገልጹታል። በኔቪዳ በረሃዎች ውስጥም ይገኛል። ይህ ቦታ እንግዲህ ከፍተኛ ጥበቃም ይደረግበታል። በሴንሰሮች፣ በካሜራዎች፣ በታጠቁ ጠባቂዎች። ማንም ወደዚህ ድንበር አልፎ መግባት አይችልም። ሌላኛው አስገራሚው ነገር ደግሞ በዚህ ኤሪያ ላይ ማንኛውም አይነት የበራሪ አካል ማለፍ አለመቻሉ ነው። የትኛውም አይነት በራሪ አውሮፕላኖችም ቢሆኑ ድሮኖችም ቢሆኑ ማንኛውም አይነት ነገር በዚህ የአየር ክልል ላይ እንዲያልፍ አይፈቀድለትም። ሆን ብሎ እንኳን ለማለፍ የሞከረ ቢሆን ኢሚዲየትሊ ወዳውኑ እንዲጣል ይደረጋል። ሌላኛው ግርታን የፈጠረው እውነት ደግሞ ኔቪዳ ስቴት ሮት 375 የተባለው ወይም ደግሞ ኤክስትራ ተረስትሪያል ሃይዌይ ብለው የሚጠሩት የዩፎ መሄጃና መምጫ ነው ተብሎ የሚታሰበው አስፓልት መንገዳቸው ነበር። ይህን መንገድ አስገራሚ ያደረገው ነገር ብዙ ህዝቦች ያልታወቀ ከዚህ በፊት ታይቶ የማይታወቅ ብርሃን ማየታቸው ነበር። በተጨማሪም ደግሞ ሊገልጿቸው ያልቻላቸው ከዚህ በፊትም የማያውቋቸው አይነት ነገሮችን ተመልክተው ነበር። ይህ መንገድም እነሆ ኤሪያ 51 ጋር አጠገብ ላጠገብ የተሰራ መንገድ ነበር። 98 ማይል ወይንም 158 ኪሎ ሜትር ያክል ርቀት ነበረው። በዚህ በኤሪያ 51ም ድብቅ የሆኑ የአየር በረራ ሙከራዎች ይደረጉበት ነበር። በዚህ ድብቅ በረራዎችም 3 የተለያዩ የአየር ሙከራዎች ይደረጉበት ነበር። እነዚህ ሙከራዎችም በቀዝቃዛው የዓለም ጦርነት ጊዜ ሶቪየት ዩኒየን ወይም የአሁኗ ራሽያ የተባለችውን አገር ለመሰለልም ይጠቀሙበት ነበር። አንዳንድ መረጃዎች እንደሚያሳውቁት ከሆነ ከዚህ በፊት ታይተው የማይታወቁ ብርሃኖችና በራሪ አካላቶች ሰዎች ዩፎ ናቸው ብለው እንዲያምኗቸው ማድረጉን አንዳንድ ትንበያዎች ያሳያሉ። ምንም እንኳን ይህ ቦታ ከ60 ዓመታት በላይ ቢቆይም የአሜሪካ መንግስት ድብቅ አድርጎት ነበር የቆየው። ውስጥ ላይም ማንም ምን እየተከናወነ እንደሆነ ማወቅ አይችልም ነበር። ነገር ግን አብዛኞቹ ሰዎች ኤሊየን ወይም ዩፎ እንዳሉ ያምናሉ። ይህንንም የሚያረጋግጡበት ምንም አይነት መረጃ የለም። ነገር ግን የተለያዩ የጦር መሳሪያዎች እንደሚሰሩበት እና ማንም ግን እንደማያውቃቸው በውጩ ዓለምም ብላክ ፕሮጀክትስ ተብለው የሚጠሩ ድብቅ ቴክኖሎጂዎች እንደሚሰሩበትም ይታመናል። እነሆ በዛሬው ቪዲዮአችን ኤሪያ 51 ስለተባለው ስለ አሜሪካዊው ድብቁ ስፍራ በትንሹም ቢሆን ለመቃኘት ሞክረናል። እናንተ ይህ ኤሪያ 51 የተባለው በአሜሪካ ግዛት ውስጥ የሚገኘው ቦታ አሜሪካ ኤሊያኖች
መሳሪያዎችን የደበቀችበት ቦታ ወይስ እሷ እንደምትለው ድብቅ የሚሊታሪ ወይም የጦር መሳሪያ ማምረቻ ቦታ ነው የምትለውን የትኛውን ታምናላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። የዛሬው ቪዲዮአችን ይህንን ይመስል ነበር። ከወደዳችሁት ኮሜንት ማድረግ፣ ላይክ ማድረግ እንዳትረሱ። ሌሎች እንደዚህ አስገራሚ እውነታዎችን ማወቅ የምትፈልጉ ከሆነ ሰብስክራይብ በማድረግ ቤተሰቦቻችን ይሁኑ። ማንኛውም እንዲሰራላችሁ ማወቅ የምትፈልጉት ቪዲዮም ካለ ኮሜንት ላይ አሳውቁን።